እንግዲህ ሰሞኑን በድጋሚ ፕራንክ በመስራቷ ብዙ እህቶቻችን አንዳንዱ አስተያየት ሰጥቷል፣ አንዳንዱ የሚሳደብም አለ። ለእነሱም ቲክቶክ ላይ ነጠላ ዜማ ለቃላቸዋለች ማለት ነው። ሀይሚ ማለት ጠንካራ ሴት፣ ጨዋ ሴት ሚዲያ ላይ ከምናየው አንደኛ ለፌመሶች የሴቶች አስተማሪ ናት። ያው አንደርስታንድ ታደርጉኛላችሁ ውዶቼ ማለት ነው። እና ሀይሚዬን መሳደብ ያው ፍትህ አይደለም፣ አትሳደቡ። ሀይሚዬ የምንወዳት የምናከብራት አሁንም መታደብ ይቅርታ ቲክቶክ ላይ ማለት ነው ስቶሪ ላይ ከዚህ ልጅ ጋር ማነው ይሄ የምትጥየው ልጅ ሰሞኑን ረሳሁት ማለት ነው። እና ጥቅሶችም እየለቀቀች ነው። አንዳንድ ጥቅሶች እላቸዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የኔ እናት ልዩ ናት ቻናል ተከታታዮች ጠፋሁባችሁ ሳ እና ጠፍቻለሁ። እናንተ እንዴት ናችሁ? ስራ እንዴት ነው? ረመዳን እንዴት ይዘዋችኋል? አለሁላችሁ። በሽ ነኝ። ሀይሚቲ ጋር ነኝ ያለሁት ለነገሩ። እና ውዶች እንግዲህ ሀይሚዬ ያው ትናንትና ብሩኬ ፕራንክ ነው ያደረጋት። ሀይሚዬ ያው አንዳንድ ሰው ሚስቴክ ሁላችንም እናጠፋለን። እኛ በሰው ቪዲዮ እያጠፋን ነው። ስለዚህ ሀይሚዬ ነሸጥ ሲያረጋት፣ ሀይሚቲ ታውቃላችሁ፣ ነሸጥ ሲያረጋት አሜሪካ ብላ ፕራንክ ሰራችሁ 4 ብሩኬ ደግሞ ያው ውሳኔ ላይ አደገኛ ነው። ፕራንክ ነው የሱም። ዛሬ እንግዲህ እንጠብቀዋለን። የሱን ፕራንክ ነው እና ነገሮቹ ይስተካከላሉ። ብሩክና ሀይሚ ሁሌም እንወዳቸዋለን፣ አንድ ላይ ይጓዛሉ። እንግዲህ ወዶቼ ቲክቶክ ላይ ኦልሞስት መታለች ሀይሚዬ። ሀይሚዬ ጠንካራ ልጅ ናት። ሀይሚዬ አስተዋይ ልጅ ናት። አንዳንድ ነገሮች ያው ሰው ሆኖ የማያጠፋ የለም። እሷ ደግሞ ገና ትንጥዬ ልጅ ናት። የምትመከር በምክር የምትመከር ነው እንጂ ስድብ ሰው አይመልስም። ደስ የሚል ነጠላ ዜማ ቅንድፍ ለወሬኞች ቅንድፍ እና ሄዳችሁ አዳምጡት ማለት ነው። ቲክቶክ ላይ እንዳላመጣው ይቻላል። ይሄ ቻናል ለነገር ሞቷል። ቻናሉ ሞቷል እላችኋለሁ። አስነሱት እስቲ እና ሄር ለረመዳን ማለት ነው። ባይዘው የሰው ቻናል ነው ይሄ። ከተስተካከለ ለሰው የሚሰጥ ነው። የኔ ቻናል ሌላ ነው። እና እወዳችኋለሁ፣ አከብራችኋለሁ። ተናፍቃችኋል ውዶቼ። ያው ረመዳን ነው፣ ስራ ነው፣ ብዙም አይመቻችሁም። እኔ እንኳን ያው እንደምታውቁት ነው። ለማንኛውም ይህን ይመስላል። ሀይሚዬ እንወድሻለን፣ እናከብርሻለን። የሴቶች የበላይ አስተማሪ ጨዋ ከብሩክ ብቻ ጋር ሁሌ የምናይሽ ስለምንወድሽም መተን አንቺ እንድንከታተል ሆነናል። በቃ እንድንወድሽም ሆነናል። ጨዋነትሽ ማለት ነው፣ ስነ ምግባርሽ ከብሩኬ ብቻና ብቻ እና እንዴ እኛ እኮ ሳንወድ በግዱ ሰው ሳንጠላ እየራቅን ነው። ለምን አንድ ሴት ድራማም ቢሆን ከአንድ ወንድ ጋር ሲሆን ነው እንጂ እንዴት ነው አንድ ሴት ከ4 ከ5 ጋር የምትሆነው? ስብሃናላ ጾም ነው፣ ክፉ አልናገርም። እና ሀይሚዬ ማለት አስተማሪ ናት። ሀይሚዬ ማለት ጨዋ ናት። ሀይሚዬ ማለት እንወዳታለን። የኛ አስተዋይ ይህን ይመስላል ወዶቼ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ሁላችሁንም ክበሩልኝ። ያለባላችሁበት ጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።